እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራካን። ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኢስላም አለመቀየጥ በመሰረቱ ዝሙትን ይከለክላል ማለት አይደለም። አንቺ በዛ ጋር ሆንሽ በዚህ ጋር ሆነ ያው ነው። ከዚህ የሚያልፍ ዝሙት የታለፈ እየተቃቀፉ ቤተክርስቲያን እየዋሉ ዝሙት ነው እሱ ራሱ አንደኛ ነው። ዝሙት የሚመነጨው ከአይምሮሽ ነው አንደኛ። ሁለተኛ ልብ በይ፣ ክርስቲያን ክፈትልኝ፣ ሳይድ ቡካሪ 2505ን ክፈትልኝ። እንደገና ደግሞ ሙስሊም 1403ን ታዘጋጅልኛለህ። ሉክ ዝሙት አብረ ስለሆንክ ብቻም አይደለም፣ ወይንም ደግሞ አንዱ እዛ ጋር ስለተቀመጠ አይደለም። እንደ እስልምና ዊ ኖው ዳት ሴት ከፊት መሆን አትችልም፣ ከኋላ ነው መሆን የምትችለው። ስለምትናቅ ነው እንጂ ክብር ስለሰጣት አይደለም። ሴት በፍጹም ከወንድ ፊት መሆን አትችልም፣ ከወንድ ኋላ ነው መሆን ያለው። እናንተ አሁን ቅዳሴ ስትሄዱ ሴትና ወንድ አይቀየጥም? ሀቅ አውራና እስኪ ቶ ይሄ ሌላ ይቅር፣ ወንድና ሴት አይቀየጥም? በመጀመሪያ ደረጃ ቦታ አለው የኛ ሜይ ቢ የኦርቶዶክስ ኢስላም ሜይ ቢ በምን እናሳየሽ ወይንም እንትን ቪዲዮዎች እናሳይሻለን። ችግር የለውም ለየብቻ ነው። ቢቀየጡም ግን የትልቅ ኢሹ ተደርጎ የሚነሳ አይደለም። መቀየጥና አለመቀየጥ እኛ እንስሳ አይደለንም። ልክ ሴት ልጅ ስትቀየጠን ወተን እንደ እንስሳ ላዋሌ ጉብ ምንል ያውም ቤተ እምነት ቦታ ሄደን እንስሳ አይደለንም። ይሄ አይምሯችን የሚገዛነን እንጂ ቤተ እምነት ቦታ ወተን ሴት ልጅ ከስሬ ካለች ዘልዬ ጸሎቱን ትቼ ላዋሌ የምሳፈረው እንስሳ አይደለሁም። ያው ይታይሻል። የወንዶቹ በዚህ ጋር የሴቶ ለዚህ ስናስቀድስ በራን ነው ዝጋ። አንተ ማን ነው ይሄ ቪዲዮ መከፍተው? ዝጋ ነው ወይ ጋር እያወራው ስለሆነ እያሳየሽ ነው። አያስፈልገኝም ፕራክቲስ። እኔ ያውቃለሁ ስለሆነ ብዙ እኛ ሰፈር አሉ ስለማቅ ዝጋው ቪዲዮን ሀቢብ እያወራው ነው። እኔ በመረጃ እንዲሆንልሽ ነው። ሎክ ስለዚህ ማፊ ሙሽኪላ አውቃለሁ ከሆነ ኢስላም ቢቀየጡም ራሱ አልኩሽ ፎር ሴክ ኦፍ አርጉመንት ተቀየጡ። ቢቀየጡ እንኳን እንዴት ጸሎት ቦታ ሄጄ ጸሎቱን ትቼ እላዋሌ ሰፍርባታለሁ። ይሄንን ያደረገው ግን ማን እንደሆነ ምን ታውቂያለሽ? እስላም በሚያሳዝን ሁኔታ ሳይ ሙስሊም 1403 ኤ ላይ ነብይሽ ወደ ጸሎት ቦታ እየሄደ ሴት አይቶ እንዴት እንደሮጠና ምን እንዳላ ሳይሻለሁ። ቡሃሪ እናንተ ወንጌልም ከእናታችሁ ጋር ታኙ ይላል። ይሄንን እየተሸከምክ ደግሞ ነብያችን ትነካለህ። እንደ ወንድም ምን ሆንክ? በስመ አብ። እኔ ከፍ ለምን አላደርግሽም? እኔ አሁን ክርስትና ለቅቄ እወጣለሁ። ከእናታችሁ ጋር ተኙ የሚል ካለ አምጪ እኮ ይሄን እየተሸከምክ አንተ ደግሞ እዚህ ጋር መጣ ነብይ ለመንካት ምን ይጠቅማል? በመቶ ተው ከነብይ ጋር ተው ተብለሃል። በቃ ተው። እስላምዬ ምን ሆንክ? ሰው ልጅ አይደለም እንዴ? ተፈጥሮ አይደለም እንዴ? አንተ ነው ራስህን የፈጠርከው። እስላም ላወራሻት ውሸት ስለሆነች ከእናታችሁ ጋር ተኙ ይላል ወንጌልም ብለሻልና አንድ ማስረጃ ብቻ አላፍርበትም። አንተም የኛን የምታወራውን ሁሉ አውጣ እስቲ። ሪል ይሁንና ፕራክቲስ አውጣና እንየው። የምታወራውን ከአፈክ የሚወጣው ሁሉ ነገር ማለት ነው። ቴንክ ዩ። አንቺ ግን ማታመጭም። እኔ ግን ላወራሁት ይኸው ተከፍቷል። በመጀመሪያ ደረጃ ከነብይ ኦሮምኛ ታውቃለህ? በኦሮምኛ አወጣልሃለሁ እኔ ረኮንጎ ናፍ ባስታ ረኮንጎ ሎክ ከሶታቴ ወሊ ገል ማፊ ሙሽኪላ እኔም አወጣልሃለሁ። አባቤስ ያገማስ ዝቅ አድርገው አንዴ ክርስቲያን ዝቅ አድርገው አንዴ ባቡን አሳየኝ። ሪኮሜንዴሽን ቱ ዘ ዋን who sees a woman እኔ እንግሊዘኛ አልችልም። ግሪያፋን ኦሮሞ እንግሊዘኛ አልችልም። እኔ የማችለውን እየተበተብክብኝ ወደ ልፈታው ነው። እኔ አልችልም እንግሊዘኛ። ያው ወደ አማርኛ መልስልሻለሁ። አንዴ እሺ አረብኛ ግሪያፋን ኦሮሞ አንታድኝና አፕሊኬሽን አለ አነባዋለሁ እኔ ችግር የለውም። ባስ እሺ ሳይ ሙስሊም 1403 ቁርአፉር ድዋሰዲ ከናፊዳ ጅርቱ ሲያኒ ዋንጅ ደረት እንረጋሲ ቪዳት ስናፊድ ሲባስ ነገር እንዱብስቶሪ አረፋ ያኒ እንግሊፍን በርባዱ ማልታት ብለስ ዋና ሶፍት ሁንዳፉ ረጋባ ሲቲ ወሊና ሶብና ረኮንጋው እና ምንድነው ማለት ካልቻልሽ እንዴት እንርዳሽ ታዲያ? እስላም
የማይቻል ሞት ብቻ ነው ማንም የማያሸንፈው እንጂ በዚህ ምድር ላይ የማይቻል ነገር የለም። ወደ አማርኛ ወደ ኦሮምኛ ዙርና ፍሪ እናነባለን። ይሄ ህዝብ ሚስማ ሰላም አገይካ አፕሊኬሽኒ አፋን ኦሮሚፋቲን ነንቀባ ጀቴምኒ ani kan jedhe irratti ragaa wangeela keetti ragaa siin jedhe irratti afaan oromootiin sii kennaa jedhe dubbii wal jalan dhayini keemmoo ka jette afaan oromootiin baasii reelii haa dubbisnuu siin jedhe. Hadiisa hin qabdu ammoo hin qabdu amma. Anam hadiisa bira hin qabu. Maaliif hin qabne? እንደሱ ሌላ ጥያቄ። ኦኬ ለማንኛውም የእኛን ታውጣልን እህታችን። ኧረ እባክህ ላወራኸው በፊት ሪል ረጋ ፊዲቲ ሲባሳን ላይ የእኛንም አወጣንልሽ እኮ ስናወጣልሽ እኮ ቆይ ሰው አታስገቡ እኮ አልወስድም አልኩ። እኔም በማልችለው ቋንቋ ነው ትግረኛ ብታወጣ ልወስድልህ ነው። ታዲያ እኔ የማላውቀውን ቋንቋ ማላውቀውን ቋንቋ ልወስድልህ ነው። ታዲያ ቆይ ችግር የለውም ያንቺን አወጣልሻለኝ። ኤኒዌይስ ወደ ኦሮምኛ ተርጉመው ክርስቲያን ወደ ኦሮምኛ መልሰው እንትን አድርገውና ሀያትን ቀብዳይ በገና ጋር ዱክቴ አየ ነጋሲ ፋተኦ እስላም እዝርታ ኤንከባ ኑባዚካ ገለተ እሺ ባተካ ብራምረታ